እያጠባሁ እኮ ነው። ልጄን ስለማጠባ ነው የምበላው። ገምቷት። የኔ ባል እንደምታስቡት አይደለም፣ በክትፎ ነው ያረሰኝ ስትል ትናገራለች። ባላልና ወልጄ አልሄድኩም ቤተሰብ ጋር። እሱ ነው ያረሰኝ። የመጀመሪያ ልጄንም ሁለተኛ ልጄንም እሱ ነው ያረሰኝ። እንደሱ አይነት ሰው አለ ብዬ አላስብም። ምን አይነት አራሽ ባል ነው? እስቲ ምንድነው የሚዋጣል? በክትፎ ነው የሚያረሰኝ። በክትፎ ነው የታረሽ እንዴ? ከባድ ይሄ ወዝ ዝም ብሎ አልመጣም ማለት። በስድቡ የተከፉት አብሮኝ ቤተሰቦቼ እሷ ነው እንጂ እኔ አላማው ስለነበረኝ ምንም አልመሰለኝ። ብዙ ሴቶች ያለ አባት ልጅ ጋር የተረዳሁት ነገር ቢኖር ለቪው ለፎሎወር ብለው ነው ይሄ ቪዲዮ የሰሩት እንጂ ሌላ ችግር ያለባቸው እንኳን አይመስለኝም። እስቲ አንድ እህታችን ምንድነው የምትለው እንስማት። ባሌ በክትፎ ነው ያረሰኝ አለች። ባለፈው ለታ ደረቅ ዳቦ ፊት ለፊቷ አስቀምጣ ልጇን እንትን እያለች እየተንከባከበች እያለ መጥቶ እንደዛ ቅስም የሚሰብር ንግግር ተናግሯት እንባን አፍስሶ ስንት ሰው ቁስሉ ተነክቶ ስንት ሰው በቃ ብሎ ወንዱም ሴቱም በአንድ ድምፅ በቃ በጣም ሊገለው ደርሶ ነበረ። ከዛ በሚያስቅ ሁኔታ ደግሞ ያኛውን ስተቱን ከማረም ይልቅ እንደገና ሌላ ስተት ሰርቶ ድጋሚ የሆነች ሴት ናት እንደዚህ አርግላት ብላይ ምናምን ከዛ ፖስት ማድረጉ በጣም እያስገረመኝ ነበር። መጀመሪያ ያርጉት ይቅረጹት እኮ ምናምን። ከዛ ግን ስታለቅስ ደብሮት አለ አይደል? ሲደብረው አልመቼስ ማልቀሷ ምናምን ስለሚደብረው ሲያዩት በቃ ይሄ ነገር ደብሮሻል ነው ፖስት መደረግ የለበትም መባል እየተቻለ ፖስት ተደርጎ ሁሉም ሰው ቁስሉ ተነክቶ ምናምን ሁሉም ሰው አለቀሰ። ያለቀሰ ሰው ብዙ ሰው አለ፣ ሴትም ሆኖ ወንድም ማለት ነው። ከዛ ፓርቱ ደግሞ ብሎ የሆነች ሴት ናት እንደዚህ አድርግ ያለችኝ ምናምን ህዝብ በፊት ምናምን ብሎ ደግሞ ይቅርታ አለ። ከዛ አሁን እንደ ሀሳባቸው በጣም ታዋቂ ሆኑ ምናምን እናም ሲጠየቁ በክትፎ ነው ያረሰኝ ምናምን አለች ማለት ነው። እኔ እውነት ይቅርታ አድርጉልኝ፣ ሁለቱም አስጠልተውኛል። እሱ ነበር በጣም ሲያስጠላኝ የነበረው፣ አሁን እሷም ደበረችኝ ማለት ምንድነው? የሆነ ስሜት አለ በቃ ደስ የማይል ስሜት ተሰምቶኛል፣ ግን ሊገባኝ አልቻለም። በቃ ግን ያስጠላል፣ ደስ አይልም፣ ይደብራል። በቃ ፌመስ መሆን ፈልገው ነበር። ከዚህ በፊትም ራሱ አንድ ላይ ሆነው የሰሩት ቪዲዮዎች እያየው ነበር፣ የሆነ ሪያክት አይነት ቪዲዮ ለመስራት ግን አልተሳካላቸውም። እንደዚህ አይነት ነገር ብቻ ፌመስ የሆኑበት መንገድ ተመችቶኛል። ሁለታ አራስ እያጠባች ያለችን ሴት ፕራንክ ካላደረኩና ብሎ ሲላገገ የነበረ የሆነ ንፍጣሙ እንዳለ አይደለ? እሱ ሰውዬ ወይ በሱ ሰውዬ ተግባር የተናደዳችሁ ወንዶች ማለት ነው እናቴ ትሙት እናንተን እናት ወለደች። ሴቶቹ ችግር የለውም የእሷን ስሜት ለመረዳት ወርቅ ሜዳስ። ወንዶቹ በሱ ተግባር የተናደዳችሁ ወንዶች አይዘር ተዘራ እናንተ ቤት። እኔም እንደዛ ነው የምረዳው። በቃ ሌላ የተለየ ሀሳብ የለውም። በቃ ልክ ለትወና ያመጡት ነገር ይመስለኛል። ህዝቡ ግን ይቅርታውን መቀበል አልቻለም። እያጠባሁ እኮ ነው፣ ልጄን ስለማጠባ ነው የምበላው። ገምቷት፣ ስለ ምግብ ገምቷት ነው ቪዲዮ የሰራ። ይሄ በልተነው ገደል ለሚገባ ምግብ አፈር ለሚሆን ጭቃ ለሚሆን ለምግብ የገመተ ሰው ሌላ ነገር አያደርግም የሚል እምነት የለኝምና ተቃርያለሁ። በጣም ያዝነት እኔ እናቱ እግዚአብሔር ይሁንሽ። ምናልባት ከዚህ ቪዲዮ ይማርበታል፣ ንግስት ያደርግሻል፣ ወይ ደግሞ ጥለሽው ትሄጃለሽ። ይህንን ነው የምነግርሽ። ወይ ሰው ይማርበታል እና ንግስት ያደርግሻል፣ ወይ ደግሞ ጥለሽው ትሄጃለሽ። ይሄ ከሁለት አንዱ ነው የሚፈጠረው። ይሄ ቪው ላግኝ ብላችሁ የምታደርጉት ይሄ ነገር ነው። ቪው በነገራችን ላይ ገንዘብ የለውም። አሁን ቲክታክ ላይ ሚሊዮን ቪው ቢኖር ገንዘብ የለው። እውቀት የሌለው ነው አብዛኛው አበሻ የሚሰራው። ዴዶን ጉግል ቲክታክ እንዴት ነው የሚከፍለው፣ ምን ስናደርግ ነው የሚከፍለው የሚለው ከተወሰኑ ሰዎች በስተቀር አያውቁት። ለዚህ ነው ሲዳክር የሚውለው። ዝም ብሎ ይዳክራል አበሻ። ዝም ብሎ አቴንሽን ለማግኘት ቪው ለማግኘት በአናቱ ሲተከል ታያል። ዴዶን ሪድ ምንድን ነው ቲክታክ የሚያስፈልገው ገንዘብ ለማግኘት። ዩቲዩብ ላይ እንዴት ነው የሚሰራው? በቃ ፌመስ መሆን ፈልገው ነበር፣ ተሳካላቸው። እሷም ደግሞ ይቅርታውን ተቀብላለች። ህዝቡ ነው ይቅርታውን መቀበል ያልቻለው እና ደግሞ በቃ ለትወና ነበር ይሄ ነገር ቢታለፉ ባይነኝ ነኝ። እኔም ስለምወድክ ነው የገባኝ።
ላስከፋሽ ፈልጌ አይደለም እንጂ ስለምወደን ያለች ብቻ መጀመሪያ ላይ ትንሽ ቀረብ ያለ ፖስት ያደረገች እና በእሷ ትእዛዝ ነው ስጦታ የገዛሁት እና እርግጠኛ ነኝ ያው እናንተም እንደምትደሰቱ እርግጠኛ ነኝ። ህዝቤ አልተደሰተም፣ አትድካ። ያው ትልቅ ስጦታ ነው ብዬ አይደለም ግን የቻልኩትን አድርጌ ትንሽ ላስደስታት ብዬ አስቤ ነው እና ይቅርታ እንደምታደርጉልኝ እርግጠኛ ነኝ። እና ፎሎ ላደረጋችሁኝ ደግሞ አመሰግናለሁ። ትንሽ እዚህ ጋር ትኩረት አድርጎ በደንብ ፎሎ ስላደረጋችሁ አሁን ከነሱ ከእሷ ማልቀስ ውጪ ስለ ፎሎወሩ ነው እያሳሰበ ያለው። የሰደባችሁኝንም ወዳችኋለሁ። የሀገር ስድብ ነው ግን አትሊስት እኔም ብትሰርቡኝ እሷን ስለወደዳችሁ ደስ ብሎኛል። እናመሰግናለን ስለ ሁሉም ነገር። ከዚህ በኋላ በተሻለ ነገር ለማምጣት እንሞክራለን። አመሰግናለሁ። በጣም የምትያቸው ነገር አለ? በጣም አመሰግናለሁ። በጣም ነው ደስ ያለኝ ማለት በቃ ለሴት ልጅ ፌመስ ስለሆነች ደስ ብሎት በመሆናችሁ በጣም ደስ ብሎኛል። በጣም አመሰግናለሁ። ላሳያችሁኝ ፍቅር በጣም አመሰግናለሁ። ላሳያችሁኝ ክብር። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።